ፊትን የሚያቀሉ የገላ ሳሙናዎች ብዙ ጊዜ ከቆዩ በኋላ ችግር የማምጣት ጸባይ ያላቸው ደረቅ ቆዳ እንዲሁም ቁጡ የሆነ ቆዳ የሚያስፈልጋቸው የሳሙና አይነቶች፣ ረጠብ ያሉ እንዲሁም ውሃ የሚያስፈልጋቸው የሳሙና አይነቶች ይሆናሉ። ጥርት ያለ ቆዳ ማለት ቀይ ቆዳ ላይሆን ይችላል። እርጥበት ያለው እንዲሁም ደግሞ በቂ ንጽህና የተጠበቀለት የተንሸዋረረ ወይንም የተቀያየጠ ቀለም የሌለው ቆዳ ጤናማ ቆዳ ወይንም ጥርት ያለ ቆዳ ልንለው እንችላለን። ለመሆኑ ለየትኛው የቆዳ አይነት የትኞቹ የንጽህና መጠበቂያ ሳሙናዎች ይመከራሉ? በዛሬው ቪዲዮ ይህንን እናያለን። እስከ መጨረሻው ቆዩ። እንዲሁም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ጀምሩ። እንግዲህ የተለያዩ ሳሙናዎችን ሰዎች የተለያዩ ጊዜ ሲጠቀሙ እናያለን። የተለያዩ ሳሙናዎች እንግዲህ እንደየቆዳችን ይለያያሉ። ለምሳሌ ደረቅና ብዙ ጊዜ ቶሎ ቁጡ የሆነ ቆዳን ያላቸው ሰዎች የሚጠቀሟቸው የሚመከሩት አይነት የሳሙናዎች እርጥብ እንዲሁም ደግሞ ውሃ የሚያስፈልጋቸው እንዲሁም ብዙ ስብ ያላቸውና የክሬም ጸባይ ያላቸው ቢሆኑ ይመከራል። እንዲሁም ደግሞ እርጥብ የሆነ ቆዳ ብዙ ጊዜ ወዝ የሚያስቸግራቸው ቆዳዎችም ምን አይነት ሳሙና መጠቀም አለባቸው የሚለውን እናያለን። ስለዚህ በአጠቃላይ ለቆዳ ጤና ስንጨነቅ ሶስት ነገሮች አስፈላጊ ናቸው። ለቆዳችን የምንጠነቀቅ ከሆነ ወይንም ደግሞ ለቆዳ አስፈላጊ የሆኑ የእንክብካቤ አይነቶች ሶስት ናቸው። አንደኛው ንጽህና መጠበቅ ነው። ሁለተኛው ነገር ደግሞ በቂ እርጥበት እንዲኖረው ቆዳን መጠበቅ ሲሆን፣ ሶስተኛው ደግሞ ከፀሐይ ጨረር መከላከል ነው። ምክንያቱም ከፀሐይ የሚመጣው የአልትራቫዮሌት ጨረር እየተባባሰ ሲሄድ እስከ ቆዳ ካንሰር ድረስ ሊያደርስ የሚችል አደገኛ ችግር ሊያመጣብን ስለሚችል ማለት ነው። ምን አይነት ሳሙናዎች አሉ የሚለውን ወደዛ ስናይ እንግዲህ ሳሙናውን እንደምናውቀው ከሶዲየም ሃይድሮክሳይድ እና ከስብ ነው የሚዘጋጀው። ሶዲየም ሃይድሮክሳይድ ማለት ሽንት ቤትን ለመክፈት የምንጠቀምበት በተለያዩ የህንፃ መሳሪያ ሱቆች ውስጥ የሚገኝ ነው። በቀላሉ ሰዎች ቤታቸው ውስጥ ሳሙና እንደሚያዘጋጁ ሁላችንም ልናውቅ ይገባል። ምክንያቱም ሳሙና ማለት ባጭሩ ሶዲየም ሃይድሮክሳይድን ከስብ ጋር በመቀየጥ የሚፈጠር ወይንም የሚሰራ ነገር ነው። የመጀመሪያዎቹ የሳሙና አይነቶች ለገላ የምንጠቀማቸው የሳሙና አይነቶች አብዛኛው ስባቸው የበዛ ሲሆን አረፋቸው ዝቅ ይላል። እንዲሁም ደግሞ ብዙ አረፋ ያላቸው ደግሞ የስብ መጠናቸው ዝቅ ያለ ነው። ብዙ ስብ ያላቸው እና አረፋቸው ትንሽ የሆነ ብዙ አይነት ሳሙናዎች አሉ። ለምሳሌ ማርሴል ካያችሁት ማርሴል የሚባለው ሳሙና 70% ድረስ ስብ ነው። እንዲሁም ላክስ የሚባለው ሳሙና ደግሞ 65% ድረስ ስብ ነው። ፕሪዝ የሚባለው ፒርስ የሚባሉት እነኚህ ሰፋ ያለ የስብ ይዘታቸው ከፍ ያለ ሲሆኑ ደረቅ ላለ ቆዳ ይመከራሉ። ምክንያቱም ከፍተኛ የስብ መጠን ስላላቸው ቆዳ የማርጠብ እንዲሁም ቁጡ ለሆኑ ቆዳዎችም ተስማሚ የሆኑ ናቸው። ሁለተኛዎቹ የሳሙና አይነቶች ደግሞ ሲንዴክስ የሚባሉ ወይንም ሲንቴቲክ ዲተርጀንት የሚባሉ የሳሙና አይነቶች ናቸው። እነኚህ በልዩ መልክ የሚዘጋጁ እንዲሁም የተለያየ ደረቅ ቆዳ፣ ረጠብ ያለ እንዲሁም ደግሞ ቅይጥ የሆነ የቆዳ አይነት ላላቸው ሰዎች ይመከራሉ። ለምሳሌ እነ ሞይስቸሬክስ፣ ሴታፊል የሚባሉት እነኚህ ሲንዴክስ ወይንም ሲንቴቲክ ዲተርጀንት የሚባሉት ናቸው። እነኚህ ሲንቴቲክ ዲተርጀንት የሆኑ ላይ እሽጋቸው ላይ ሲንዴት የሚባል ነገር መኖሩን ቼክ ማድረግ ይኖርብናል ማለት ነው። እነኚህ ሁለተኛዎቹ ናቸው። ሶስተኛዎቹ ደግሞ ለሕክምና ወይንም የመድኃኒትነት ባህሪ ያላቸው ሳሙናዎች ወይንም ሜዲኬትድ ሶፕ ይባላሉ። እነኚህ ሜዲኬትድ ሶፕ የተለያዩ ፈንገሶችን፣ ፓራሳይቶችን፣ ባክቴሪያዎችን ለማጥፋት በልዩ ሁኔታ አንቲባክቴሪያ ወይንም እነኚህ ጸረ ተዋሲያን የሆኑ መድኃኒቶች ተጨምሮባቸው የሚዘጋጁ ናቸው። ለምሳሌ እነ ኬቶኮናዞል፣ ክሎትሪማዚን የመሳሰሉ ሳሙናዎች አሉ። እነኚህ በልዩ መልኩ ፈንገስን ለመዋጋት የሚያገለግሉ ናቸው። ለምሳሌ ለቃቁቻ፣ ለእከክ፣ ለቋቁቻ፣ ለጭርት የመሳሰሉትን ለመዋጋት የሚያገለግሉ ሲሆኑ ብዙ ጊዜ የሚጠቀሟቸው በትዕዛዝ ወይም በሐኪም ትዕዛዝ ጥቅም ላይ የሚውሉ የሰውነት ሳሙናዎች ናቸው ማለት ነው። ሌሎቹ ደግሞ ጸረ ተዋሲያን ወይም አንታይ ባክቴሪያን የሚሆኑ ናቸው። ለምሳሌ ስካቢስ ወይም እከክ ብዙ ጊዜ ህጻናት ላይ የሚከሰት ሰውነታቸውን የሚያሳክክ ህመም ነው። ለነኚህ ደግሞ የሚመከሩ ሜኖሳልፊራም የሚባለውን ኬሚካል ይይዛሉ እነኚህ ማለት ነው። ስካቢስ ወይም እከክ ላለባቸው ሰዎች ሜኖሳልፊራም የሚባለውን ኬሚካል የያዙ ሳሙናዎች ብዙ ጊዜ ይመከራሉ። ሌላው ብጉር ነው። ብጉር ላለባቸው ሰዎች የሚመከረው ብዙ ጊዜ ሳሊሳሊክ አሲድ እንዲሁም ቤንዛይል ፔሮክሳይድ ያላቸው ሳሙናዎች እነኚህ ይመከራሉ። ለምን? ብጉርን ለማጥፋት። ብጉር ለብቻ የሆነ ለብጉር ብቻ የተዘጋጀ የሳሙና አይነት አለ ማለት ነው። ሌሎቹ ደግሞ ለፊትን ለማቅላት ለማቅላት የምንጠቀማቸው ናቸው። እነዚህ ፊትን ለማቅላት የምንጠቀማቸው ሳሙናዎች
በሁለት ይከፈላሉ። አንደኛው ጎጂ የሆኑ ሁለተኛው ደግሞ ጎጂ ያልሆኑ ናቸው። ጎጂ ያልሆኑት እነ አዛሊክ አሲድ፣ ኮጂክ አሲድ፣ ግሉታቴዮን የመሳሰሉትን የያዙ ናቸው። እነኚህ ጎጂ ያልሆኑ በጤናማ ሁኔታ የተመረቱ ለሁሉም ፊትን ለማቅላት ተስማሚ የሆኑ ናቸው። ጎጂ የሆኑት ደግሞ ብዙ ጊዜ ይዘታቸው አይገለጥም። ምክንያቱም አብዛኞቹ ህገወጥ ስለሆኑ ይዘታቸው አይገለጥም። አንደኛ ነገር ይሄ ነው። ሁለተኛ ደግሞ በድብቅ ስቴሮይዶች ያሏቸው የሜርኩሪ መጠናቸው ከፍ ያለ ነው። ስለዚህ እነኚህን አለመጠቀም ያሻል። ብዙ ጊዜ እነኚህ ህገወጥ የሆኑት ወይንም ጎጂ የሆኑት የፊት ማቅለያ ሳሙናዎች ቶሎ ፊትን የማቅላት ጸባይ ያላቸው፣ ነገር ግን ከጊዜ በኋላ ቆዳን የማጥቆርና እንዲሁም ደግሞ ብጉር እንዲወጣ ሽፍታ እንዲወጣ በማድረግ አላስፈላጊ ሳይድ ኢፌክት ወይም ጎንዮሽ ጉዳቶች ስለሚያስከትሉ እነኚህ መጠንቀቅ አለብን። ስለዚህ በአጠቃላይ ሳሙናዎች መጠቀም ያለብን ለምንድን ነው? እንደ ቆዳችን አይነት ነው። ደረቅ ለሆነ ቆዳ ብዙ አረፋ የሌላቸው ሳሙናዎች መጠቀም አስፈላጊ ነው። በጣም ደግሞ ላብ የሚያስቸግረው በጣም ወዝ የሚበዛበት ሰው ደግሞ ለብጉር የምንጠቀማቸው ሳሊሳይሊክ አሲድ፣ ቤንዛይል ፕሮክሳይድ ያላቸውን ሳሙናዎች መጠቀም ያስፈልጋል ማለት ነው። ስለዚህ እነኚህ በመጠቀም የቆዳችንን እንክብካቤ እንጠብቅ መልእክቴ ነው። እንግዲህ በቂ መረጃ ስለ ቆዳ ሳሙናዎች፣ ቆዳ ላይ ስለምንጠቀማቸው ሳሙናዎች አግኝታችኋል ብዬ አስባለሁ። ሰብስክራይብ ማድረግ አትርሱ፣ አዲስ ከሆናችሁ ማለት ነው። እንዲሁም ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ቻናሉንም ማበረታቱ። እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ። ቀጣይ ደግሞ ሌላ አስፈላጊ ጤና መረጃ ይዤ እመለሳለሁ። እስከዛው ድረስ ቻናል ሰፖርት